አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ። ውሸታም ይማን ይሄ? መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተገባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ቆንጆ ነገር ነው የሚወድ። ዝርክርክ ሆነ ደግሞ አትግባ። ቤት ውስጥም ነቃ ብለህ ግባ፣ ፈታ ብለህ ግባ። በርግጥ ከመስጊድ የሚገቡ ባሎች አምረው ነው የሚገቡት። ለምን? መብራት ይዞ ነው የሚገቡት። ቤታቸው ኑር ነው ይዞ የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዞ የሚገባው። ስለዚህ ኢነላህ ጀሚሉን ዩሂቡ ጀማል። አላህ ቆንጆ ነው፣ ቆንጆ ቆንጆ ነገር ይወዳል። ቆንጆ ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ ጠጡ፣ ወላ ትስሪፉ ነው፣ አታባክኑ ነው የተባለው። ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ።